ብዙ ሰው መጽሐፍ ቅዱስን ያነባል፣ ብዙ ሰው መጽሐፍ ቅዱስን ያጠናል። ግን በጣም ጥቂቶቹ ናቸው መጽሐፍ ቅዱስን የሚረዱት። ለምን ይመስላችኋል? ችግሩ ከመጽሐፍ ቅዱስ ነው። መጽሐፍ ቅዱሳችን ከባድ አይደለም፣ ቀላልም አይደለም። ምን ይላል እባካችሁ? ነገር ግን እንዴት እንደምናነበው የአነባብ ዘዴዎቻችን ለዚህ ነገር በጣም መሰረታዊ ነው። ዛሬ የምነግራችሁ 7 መሰረታዊ ነገሮች የመጽሐፍ ቅዱስ መረዳታችሁን ለዘላለም ይቀይሩታል። በመጨረሻ ላይ አብዛኛው ክርስቲያኖች የሚሳሳቱትን አንድ ትልቅ ስህተት ነግራችኋለሁ። እንኳን ደህና መጣችሁ። እሺ፣ ራሴን ለማስተዋወቅ ያህል አገልጋይ አማኑኤል ስለሺ ይባላለሁ። ይህንን ቪዲዮ ላይክ በማድረግ ቻናሉንም ሰብስክራይብ በማድረግ ከኔ ጋር እንድትቆዩ በጌታ ፍቅር እጠይቃችኋለሁ። እንግዲህ በአንደኛ ደረጃ ላይ የምናየው መጽሐፍ ቅዱሳችንን ከማጥናትና ከማንበባችን በፊት አንድ ማወቅ ያለብን ትልቅ ነገር አለ። ይሄ መጽሐፍ ቅዱስ አንድ መጽሐፍ ቅዱስ ቢሆንም በውስጡ 66 መጽሐፍቶች ያሉት ቤተ መጽሐፍት ነው። ቤተ መጽሐፍት። ይሄ በጣም ሰፊ ነገር፣ በውስጡ ግጥሞች አሉ፣ ደብዳቤዎች አሉ፣ ትንቢቶች አሉ፣ አስተምሮቶች አሉ። በጣም ሰፊ ነው። ይህንን መጽሐፍ እንደ አንድ መጽሐፍ ብቻ መመልከት በጣም ሮንግ ነው። ስለዚህ ይሄ መጽሐፍ አንድ መጽሐፍ ነው፣ በውስጡ ግን በጣም ሰፊ የሆነ ነገር አለ። እነዚህ 66 መጽሐፍቶች የራሳቸው ከለርና የራሳቸው ካራክተር አላቸው፣ የራሳቸው ትርጉምና የራሳቸው መልእክት አላቸው። ስለዚህ ውስጥ ከመግባታችሁ በፊት ይሄንን አይምሯችሁን አሳምናችሁ ወደ ውስጥ ትገባላችሁ ማለት ነው። እንቀጥል። በሁለተኛ ደረጃ ላይ መመልከት ያለብን አንድ ትልቅ ነገር አለ። እሱም ምንድነው? አሁድ የሚባል ነገር አለ። አሁድ ከሁሉም በላይ ነው። ምን ማለት ነው? ለምሳሌ አንድ መጽሐፍ ቅዱስ ከፍተን የሆነ ምዕራፍ ውስጥ ገብተን አንዷን ቁጥር ብቻ አንብበን ከምንሰብክ፣ ከምናጠና፣ ከምናነብ ካነበብነው ቁጥር በላይ ያለውንም ካነበብነው ቁጥር በታች ያለውንም ሙሉ ምዕራፉን ወይ ደግሞ ሙሉ ታሪኩን አንብበን ያለውን ነገር መረዳት መቻል አለብን። ካለበለዚያ የተዛባ ትርጉም ሊሰጠን ይችላል። አንዷን ቁጥር ብቻ ነጥለን ካነበብን፣ አንዷን ቁጥር ብቻ ነጥለን ከሰበክን የጸሐፊውን መልእክት መረዳት አንችልም። የተጻፈበት ዓላማ መልእክቱን መረዳት አንችልም። ስለዚህ ከላይ ያለው ምን ይላል፣ ከታች ያለው ምን ይላል የሚለው በጣም አስፈላጊ ነገር ነው። በሶስተኛ ደረጃ ላይ የምናየው ጸሐፊውንና ተቀባዮቹን ማወቅ። የጻፈው ማን ነው? መቼ ነው የጻፈው? ለምንድን ነው የጻፈው? ለነማን ነው የጻፈው የሚለው እነዚህ በጣም መሰረታዊ ጥያቄዎች ናቸው። በተለይ ማን ነው የጻፈው? ለማን ነው የጻፈው? ለምንድን ነው የጻፈው? እነዚህ 3 ጥያቄዎች የትርጓሜ ስህተቶችን በጣም ይከላከላሉ። ለምሳሌ የተጻፈላቸው ሰዎች በምን ሁኔታ ውስጥ ነበሩ ሲጻፍላቸው? ለምንድን ነው የጻፈላቸው የሚለውን ይመልሳል። በምን ሁኔታ ተይዞ ነው ያሉት? ምን እያላቸው ነው? ይሄ በጣም አስፈላጊ ነው። በአራተኛ ደረጃ ላይ ይሄንን በጣም ብዙ ሰው ችላ ይላል፣ ብዙ ሰው ያልፋል፣ ብዙ ሰው ይሳሳታል። እመኑኝ፣ እናንተ አሁን ስነግራችሁ ከዚህ በኋላ አትሳሳቱ። ምን ይላል እባካችሁ? ምንድነው? ምልከታ ከትርጓሜ ይቀድማል። ለምሳሌ ብዙ ሰዎች እንዴት ነው የሚሳሳቱት? አንድ የመጽሐፍ ቅዱስ ክፍል አውጥቶ እንደዚህ ያነቡና ምን እያለኝ ነው? ወዲያውኑ እኮ ነው ምን እያዘዘኝ ነው ምንድን ነው ብሎ ወዲያውኑ የተጻፈውን መልእክት ወደ ራሳቸው ሲያመጡ ትመለከታላችሁ። በጣም ትልቅ ስህተት ነው። ምንድነው ማድረግ ያለባቸው? ለተጻፈላቸው ሰዎች ምን እያለ ነበር? ለምሳሌ ለቆሮንቶስ ሰዎች ከሆነ የተጻፈው ለቆሮንቶስ ሰዎች ምን ማለት ነበር? ባጭሩ ለሰዎቹ ምን እያላቸው ነው የሚለው ምን እያለኝ ነው ከሚለው ይቀድማል። ምን እያላቸው ነው? ከዛስ አሁን በዛሬ ህይወቴ ደግሞ ምን እያለኝ ነው? ምንድነው የምማርበት? ምንድነው ለኔ ያለው መልእክቱ የሚለው በሁለተኛ ላይ ነው የሚመጣው እንጂ ወዲያውኑ እንዳነበበ እንደዚህ ይላል እኮ ብለን በራሳችን ላይ ማምጣት ይሄ በጣም ትልቅ ስህተት ነው። በአምስተኛ ደረጃ ላይ ያለውን ደግሞ ስነግራችሁ በጣም ትገረማላችሁ። መጽሐፍ ቅዱስ ራሱን በራሱ ይተረጉማል። ለምሳሌ አንድ አስቸጋሪ ጥቅስ ገጠመ እንበል። ይህንን አስቸጋሪ ጥቅስ አንብበ ምን ለማለት ፈልጎ ነው ብለህ አትጨናነቅ። ማድረግ ያለብህ ከሱ ጋር የሚመሳሰል ጥቅስ ፈልገህ ማንበብ። ግልጽ የሆኑ የመጽሐፍ ቅዱስ ጥቅሶች ጠንካራ የመጽሐፍ ቅዱስ ጥቅሶችን ይፈቱታል ወይ ደግሞ ያብራሩታል። እንግዲህ አዲሱ መደበኛ ትርጉም ላይ አንድ ነገር ላሳያችሁ። ይሄ መጽሐፍ ቅዱስ አዲሱ መደበኛ ትርጉም መሃሉ ላይ እንደዚህ የተደረደሩ ጥቅሶችን ትመለከታላችሁ። ምናልባት ከታያችሁ አላውቅም። እነዚህ በመሃል የተጻፉ ጥቅሶች
ለምሳሌ እዚህ ምዕራፍ 1 ቁጥር 1 ላይ የተጻፈው ሌላ ስፍራ የት እንዳለ እዚህ መሃል ላይ ያሉ ጥቅሶች ናቸው የሚጠቁሙት። በስልካችንም መጽሐፍ ቅዱስን ስናነብ በጣም ቀላል መጨረሻ የጥቅሱ መጨረሻ ለሊንክ ተደርጎ ተቀምጧል። እሱን ስትነኩ ሌላ ቦታ ተመሳሳይ ጥቅስ እንዳለ ያሳያቸዋል። ይሄንን በጣም ብዙ ሰዎች ያውቁታል ባይዘ። ስለዚህ መጽሐፍ ቅዱስ ራሱ ነው የሚተረጉመው። አትጨናነቅ። ሌላ ተመሳሳይ ጥቅስ የት እንዳለ ፈልግና አንብብ፣ ከዛ ይገባሃል ማለት ነው። አሁን የመጨረሻዎቹ 2 ዋና ነጥቦች ጋር ደርሰናል። ከኔ ጋር ቆዩ። በ6ኛ ደረጃ ላይ የምናየው መጽሐፍ ቅዱስ ሁሉ ወደ ክርስቶስ ያመራሉ። ይሄ በጣም አስደናቂ ነው። የሚገርማችሁ መጽሐፍ ቅዱሳችን ከዘፍጥረት ጀምሮ እስከ ራእይ የሚያወራው ስለ ክርስቶስ ነው። የመጽሐፍ ቅዱስ ጀግና ሙሴ አይደለም። የመጽሐፍ ቅዱስ ጀግና አብርሃም አይደለም። የመጽሐፍ ቅዱስ ጀግና ኤልያስ አይደለም። የመጽሐፍ ቅዱስ ጀግና አንተ አይደለህም። የመጽሐፍ ቅዱስ ጀግና እኔ አይደለሁም። የመጽሐፍ ቅዱስ ጀግና ክርስቶስ ኢየሱስ ነው። ስለዚህ አንድን ክፍል አውጥተህ ስታነብ ይሄ ክፍል ስለ ክርስቶስ ምን እያወራ ነው የሚለው ጥያቄ ማስተናገድ አለብህ። ከዛ መመለስ አለብህ። አንዳንድ ሰባኪዎች መድረክ ላይ ወጥቶ ረጅም ሰዓት ይሰብካሉ፣ ግን አንድም ስለ ክርስቶስ ሲያወሩ አትመለከቷቸው። ቆይ ግድ የለም። አሁን ደግሞ መወራት ያለበት ስለ ጌታችን ኢየሱስ ክርስቶስ ነው። መዘመር ያለበት መሰበክ ያለበት ስለ ጌታችን ስለ ኢየሱስ ክርስቶስ ነው። ጌታ ኢየሱስ የተባረከ። በ7ኛና በመጨረሻ ደረጃ ላይ የምናየው ዓላማው መረጃ ሳይሆን ለውጥ ነው። የተማርከውን ያነበብከውን መኖር መታዘዝ አለብህ። ያወቅከው መኖር አለብህ። እውቀት ደግሞ ያለ ተግባር ለውጥ አያመጣም። ስለዚህ የተማርከውን ያነበብከውን ያጠናነውን መኖር ያስፈልጋል ማለት ነው። ይሄ ቪዲዮ ጠቅሟችሁ ከሆነ ይሄን ቪዲዮ ላይክ በማድረግ ሰብስክራይብ በማድረግ ሼር በማድረግ ከጎን እንድትቆሙ በጌታ ፍቅር እጋብዛችኋለሁኝ። በሌላ መንፈሳዊ ቪዲዮ እንገናኛለን። እስከዛ ግን ትናፍቁኛላችሁ። ወዳችኋለሁ።